ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው ወይ? የኡሙ ሀናዲ ቤተሰብ እንግዲህ ዛሬ ኑሮ በኢትዮጵያ ብለናል። ኢንሻአላህ አንድ ብለን ጀምረናል። ከመዳም ቅመምነት ወደ ትዳር ቅመምነት ወይ ቤተሰብ ቅመም ኢንሻአላህ ዛሬ አንድ ብለናል ኢትዮጵያ ላይ። እስኪ እና እንቀጥላለን። ዛሬ እንጀራ የመጀመሪያ በስንት አመት እንጀራ ልጋገር ነው። ኢንሻአላህ አብረን እንቆያለን። ያው የመጀመሪያ አሰፋፍ ነው እንግዲህ በስንት አመታችን አይ ደህና ነኝ፣ አልጠፋኝም። ይጠፋኛል ብዬ ነበር። ደህና ነኝ፣ ምንም አልልም። እንግዲህ ይሄን ይመስላል። ያው እኔ በእንጨት መጋገር አልችልም፣ በኤሌክትሪክ እንጂ እንጨት እኔ እንጂ ይከብደኛል። ለምን እንደሆነ ግን ያው አሁን ላይ መስማት ይፈልጋል። ያው ኤሌክትሪክ ፓወር ብዙ ሰዓት ይጠይቃል። አሁን እንከፍተዋለን። ቢስሚላ መስማት ግን ትንሽ ይፈልጋል። ገና ነው ፓወሩ። እንግዲህ ቀስ እያረግ ማውጣት ነው። ያው እጃችን ላይ አሁን ላይ እንኳን አይችልም፣ አልዋሽም። በጣም ከባድ ነው እንጀራ ለማውጣት። ወጣልኝ እንደው ያው ይሄን ይመስላል እንግዲህ እንጀራዬ። በአንድ እጄ ካሜራ ይዤ በአንድ እጄ እየጋገርኩ ስለሆነ ነው። አሁን ደግሞ ለልጄ ልጄን አሁን አስተኝቻታለሁ። አሁን ከዙሁር በኋላ ነው ሰዓቱ፣ ከዙሁር በኋላ ነው። አሁን ላይ እንጀራ የጋገርኩት ከዙሁር በኋላ ነው ለፓወሩ ስል። አሁን ለልጄ ትንሽ እየሩዝ እሰራላታለሁ። በጣም ትንሽ ነው ግን የምሰራላት እና እንግዲህ እኔ እንኳን የመብላት ፍላጎት የለኝ። ሩዝ ሲባል በጣም ነው የምጠላው። ለምን እዚህ አረብ ሀገር ኑረንበታል። እና አበረታቱኝ፣ ደግሞ ሰብስክራይብ አድርጉኝ። እስኪ አበረታቱኝ። የስደት ጓደኛችሁ ነኝ፣ እህታችሁ ነኝ። አበረታቱኝ። ምክንያቱም አንዳንዴ ቢያንስ ከኢትዮጵያ መልስ ያለውን ነገር እና ማለት ያው ከኢትዮጵያ ኑሮና ከውጭ ሀገር ኑሮ ያው የሚበልጠው የሀገር ውስጥ የሀገራችሁ ኑሮ ነው። ምክንያቱም ቤተሰብን ይዛችሁ ናፍቆት የለ፣ ሀሳብ የለ። ግን ኑሮ ውድ ነው ለሚባለው ግን እስካሁን እኔ በእርግጥ ራሴን ችዬ ገና እየጀመርኩት ነው። ቤቴን ይሄን ድሮም ጥዬው የሄድኩት ቤቴ ነው። ልጄን ወልጄ ጥዬው ነው የሄድኩት እና ያው ሁላችሁም ለሀገራችሁ ያሰባችሁ ተሳክቶ ለሀገራችሁ ያብቃችሁ። ከዛ እዚህ ደግሞ ካሮት ይፈቀፍቃለሁ፣ ትንሽዬ አድርግበታለሁ። አሁን እየሰማልኝ ምጣዱ ያው እየከደንኩ ምናምን ነው እንጂ ፓወር የለውም። ካልከደንኩኝ ፓወር የለውም። ክዳን ትንሽ ቢያንስ ትንሽ ደቂቃ እየከደንኩ ምናምን ነው የማሰፋው። ምክንያቱም 7 ሰዓት በብዛት በርግጥ 7 ሰዓት ከ8 ሰዓት እስከ 10 ሰዓት ባለው ፓወር የሚኖረው ማለት ነው። ግን ከባድ ነው። ሁሉም እንጀራ መጋገር በጣም ከብዳል። ልብስና እንጀራ ያው ግን አልጠፋኝም፣ እንዳልኩት አልጠፋኝም። እና የኔ ወዶች እየሰራችሁ እየመጣችሁ ሀገራችሁ ላይ ብኖሩ ይሻላል። የሰው ሀገር አይጠገብ። ያው ነው። እኛም 10 አመት ለፍተንበታል፣ 10 አመት ሰርተንበታል።
8 አመት በላጤነት 2 አመት ልጅ ወልዶ ብቻ ከባድ ነው እና እንደዚህ እያደረኩኝ እንጀራዬን እየጋገርኩ በጎን ለልጄ መክሰስ ሩዝ እሰራላታለሁ ማለት ነው። እና እንጀራችን እንደዚህ እየሰራን እንጋግረዋለን እንልፈዋለን ይባላል። ልጄን ያዋስተኛችኋል። አሁን ይሄ ማስተሻቱን ሻዝኪ ካልከደንኩት አይሰማም። ስለማይሰማብኝ ማስተሻ ማረጋው እና ነው ደግሞ ያው አበረታቱኝ እሺ። ሰወዳችሁ እዚህ ጋር ሩዜን እየሰራሁ ነው። በስቶቭ ነው የምሰራው። ትንሽዬ በጣም ትንሽ 2 ማንኪያ ምናምን ቢሆን ነው የምሰራላት ማለት እንደዚህ በሹንት ማንኪላ አሁን ያክል ለሷ ማለት ነው። ዘይቴን አርጌ እያቁላለሁ ነው። በነገራችን ላይ ከዛ ስመጣ ለምን እንደኋላ ቅሙጭ እንደዚህ ኑሪ በጣም ነው ኤሌክትሪክ የምፈራው በጣም። አሁን ራሱ ተዘግቶ ይነዝረኝ ነበር ትላንትናም ዛሬ ምናምን ልጭ ራሱ ሳቀጥን ስቶቡ ክፍት ሳይሆን ይነዝረኛል ሰውነቴ ለምን እንደው ግን አላውቅም። ከዛ እንደዚህ ካሮቴን አረግና አሁን ትንሽ ውሃ ጠብ አድርጌ ማለት ያው ሩዝ እንዲበስልልኝ ሩዙን አረግና አሁን ውሃ አረግበታለሁ። በጣም ትንሽ ስለሆነ ሩዙ ለሷ ያክል ነው እኔም አልበላም። እና ውዶች አበረታቱ። ሌላ ምንም አልልም። ደጋግሜ የምጠይቃችሁ አበረታቱኝ። ቢያንስ 1000 አስገቡኝ እሺ። ከዛ የቀን ውሎዬን ቭሎግ ምናምን ሰራላችኋለሁ ኢንሻአላህ። አሁን ሩዝ ላይ ውሃ አድርጌያለሁ። በትንሽዬ ስለሆነች ሩዝን ጨምራታለሁ። እሷ እስከምትነሳ ድረስ ያልቃል። እንጀራዬ እንግዲህ ይሄን ይመስላል። ግን ማብራት ጠፋ። ሊጡ ይሄን እንደቀረ ማብራት ጠፋ። ከዛ ሳሎን ላሳያችሁ። ሳሎን ይችን ትመስላለች። ይሄን ነው የሚመስለኝ ሳሎን። ሰው ባለው ነው ባቅሙ። ያው ቡና ምናምን አልተፈራረሸበትም ገና ነው ይቀረዋል ማለት አሁኑ ቡና ተጠጥቶ የሚያልቅበት ሰዓት ስለሆነ። እዛ ጋር ደግሞ መኝታ ቤት ነው እና የኔ ወዶች ያው ቢያንስ 1000 አስገቡኝ። ሌላው ይቅርብኝ 1000 ብቻ አስገቡኝ እሺ። ሰወዳችሁ እና በቃ ተስፋዬ እናንተ ናችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ደግሞ ቀጣይ ያው ከጧት እስከ ማታ ድረስ ያለው ውሌን አሳያችኋለሁ ኢንሻአላህ።